የዛሬው ፕሮግራማችን እንግዲህ ስድስተኛ ሱቃችን አስመልክቶ የምንከፍትበት የሪቫን ቆረጣ እንጀምራለን። በመቀጠልም ደግሞ ከኛ ጋር አብረውን የሚሰሩ ደንበኞች እንዲሁም አጋሮቻችን የተለያዩ ሐሳብ አስተያየቶችን የምትሰጡበት ሰዓት ይኖራል። እንዲሁ በመቀጠል ደግሞ የሻይ ሰዓት ይኖረናል። ሻይ ቡና የምንልበት ሰዓት ሞቷቸው የቤት ብርሃን መሰለኝ አይደል? የቤት ብርሃን ኢንሻአላህ የየሰፈሩ ብርሃን ይሆናል ብለን ተስፋ እናደርጋለን። ኢንሻአላህ በየሰፈሩ ቅርንጫፎች በዝተው ጥሩ ስራ ተሰርቶ የጋርኑር ከፍ ብሎ የምናይበት ጊዜ ኢንሻአላህ ይመጣል። በድጋሚ እንኳን ደስ ያላችሁ፣ እንግዶችም እንኳን ደስ ያላችሁ ለማለት እወዳለሁ። አመሰግናለሁ። ተመልካቾቻችን በጎብኝት ሰዓታችን የጋርኑር አረቢያ መጅሊስና ምንጣፍ ጋር ያደረግነውን ቆይታ በተከታተላችሁት መልኩ ወደ እናንተ አደረስናችሁ። እንግዲህ የጋርኑሮችን ሄዳችሁ እንድትጎበኟቸው አዲሱን ቅርንጫፋቸውን ጀሞ 3 ያለውን ቅርንጫፋቸውን ጨምሮ ሌሎችንም ቅርንጫፎቻቸውን ሄዳችሁ እንድትጎበኙ በዚሁ አጋጣሚ እንጋብዛችኋለን።